አባቴ ከእናቴ ውጪ ሚስቶች አሏቸው 13 የሚባለው በጣም አንሶ ነው። በአንድ 2 3 ብታባዡ ጥሩ ነው። ነገር ግን የኛ ሀገር ሰው የሞቱትን አይቆጥርም። እናቴና አባቴ 9 ልጅ ወልደዋል። እኔ 9ኛ ልጃቸው ነኝ ለእናቴ። አባቴ ከዛም በኋላ ወልደዋል ብዙ። አስተዳደጌ እንግዲህ ያው በገጠር እንዳደገ ሰው፣ ቲቪ አይቶ እንደማያውቅ ሰው፣ መብራት አይቶ እንደማያውቅ ሰው፣ የቧንቧ ውሃ ጠጥቶ እንደማያውቅ ሰው ነው እድገቴ። ከምንጭ ነው ውሃ የምንቀዳው። መብራት የሚባል እኛ ሀገር አልነበረም። እኔ 6ኛ ክፍል ጨርሼ 7ኛ እስከገባሁበት ጊዜ ድረስ አምፖል እኛ ሀገር አልነበረም። እንደዛ አይነት በኩራዝ ነው። ፋኖስማ የሀብታሞች ነው። አንዳንዶች መናገር ጸጋ አላቸው፣ አንዳንዶች እግር ኳስ የመጫወት ጸጋ አላቸው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜዬም በሙሉ ማለት ነው። ለምኜ ብዙ አላ እኔ ቢጤዎች እንዴት ብለው ቤተ መንግስት እንደገቡ ቤተ መንግስት የማንም ህልመኛ ግለሰብ መግቢያ እንጂ የተለዩ ሰዎች ቦታ እንዳልሆነ እንዲያውቁና እንዲመኙም ጭምር ነው። ዛሬ 20 ዓመት ምናምን የምንተዋወቃቸው ሰዎች ወታደር ቤት ውስጥ ፎቶ አልነሳም ነው። ፎቶ አብሬ ከተነሳው ንጉስ ሲሆን አብረን ነበርን ታሳያለህ እያልኩ ማለት ነው። ጠይቋቸው አሉ። ባድመ ሳሞራ ጋር አብረን ነበር፣ ንጉስ ሲሆን እንዴት ሆናለህ እለው ነበር አለ። አሁን በህይወት ማለት ነው። Where's the camera? Come to one second. Oh, you got me a selfie. እኛ ክላስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል። ያው እሱም ልጅ ስለሆነ አዲስ መሆኑን ለማሳየት እና ሊያስቀናን እየሞከረ እኔ በጣም ቀናው። በሰዓቱ ልገዛ የምችልበትም እድል አልነበረኝም እና ሰዓቱን ሰረኩበት። ሰዓቱን ስሰርቅ ልጁ አላግባብ ጮኸ፣ አለቀሰ፣ ክላስ ረበሸ። እርሱም ነው ይሄ ምስኪን ልጅ እና ክላስ ውስጥ ተማሪ ያለ የጓደኛውን ሰዓት ሰረቀ። በጣም ቀና ሲያየው ሰዓቱን ማለት ነው። ካሁን በኋላ ሰዎች አብይ ጋር ስትጠጉ ተጠንቀቁ። ይሄን 1 ኪሎ ገዝቶ ሰው 3-4 ሰው ራት ሊበላ ይችላል። ለጤናውም ጥሩ ነው። ውሃ ብቻ ይበቃዋል። ቢበዛ ጨው ይጨምራል። ሌሎች ጋር ተቀላቅሎም ደግሞ በጣም የሚያምር ነው። አቮካዶ ጋር ምናምን ሲጨምር ደግሞ በጣም ጥሩ ምግብ ይሆናል። ከዚህ አንፃር ለሀገር ውስጥም መለመድ ያለበት ነገር ነው። ይሄን በውሃ ብቻ ቀቅለን በልተን ማደር እንችላለን። ትንሽዬ ጨው ጠብ አድርገንበት ሌሎች ደግሞ ነገሮች ጨምረንበት ባቄላ ምናምን ቆንጆ ስታርተር ሊሆን ይችላል። አንዳንዶች እንደ ሜን ኮርስ ይበሉታል። በቀላሉ ለምግብ መዋል የሚችል ነገር ነው። እኛ በምግብ ራሳችን አልቻልንም እንላለን፣ ግን ደግሞ ዘይቱን በጣም በርካታ ሽንኩርት እና ቅቤ ጨማምረን የምንመገበው የምግብ ስርዓታችን በጤናችን ብቻ ሳይሆን ዋጋውን ከፍ አድርጎታል። ጥናት ያልተደረገበት ነገር መናገር ችግር እየሆነብኝ ነው እንጂ ትግራይ ከአድዋ ከሚኒሊክ ጊዜ ጀምሮ በነበረው ውጊያ ብዙ የመሀል ሀገር ሰዎች፣ ኦሮሞዎች፣ አማራዎች ወደዛ ስለሚሄዱ አሁን በቀደም for the last 20 years ወታደሮች ስላሉ ስንት ፐርሰንቱ ነው ኦሮሞ ትግራይ ውስጥ ብትል ዲኤንኤ ይለየው። አስቸጋሪ ነገር ነው። እንደምናስበው አይምሰላችሁ። እዛ ሄደው አድዋን በሚሊ ጊዜ ሊዋጋ የሄደው ሰው ዝም ብሎ ደርሶ አልተመለሰም። አንድ 10 ወልዶ ነው የመጣው። Bombo clan, let's go. አይ ኦሮሞ